ስልካችሁ ሃንግ ተደርጋችሁም በሽዋሽዋም ሊሆን ይችላል። ከእጃችሁ ከወጣ መልሳችሁ የምታገኙበት አንድ አፕሊኬሽን አለ። ይህ አፕሊኬሽን በእርግጠኝነት መልሶ ያገኝላችኋል። ወይም ለዚህ ለጠፋባችሁም ብቻ ላይሆን ይችላል። ፍቅረኛችሁ መሰል የምትፈልጉ ማለት ፍቅረኛችሁ የት እንዳለች ወይም ፍቅረኛሽ የት እንዳለ ማወቅ ብትፈልጊ ይህን ነገር ካደረግሽ የት እንዳለ በእያንዳንዱ ደቂቃ በእያንዳንዱ ሰከንድ መቆጣጠር ትችላለሽ። ይህ የሚሆነው ግን ስልኩ ጋር የተደወለ ስልክ ሲኖር ነው፣ ወይም ስልኩ ጋር ሲደወል ነው። ወደ ቪዲዮ ከማለፋችን በፊት ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁት ሌሎች እንድትሳቸው ሼር አድርጉት። አሁን በቀጥታ ወደ ቪዲዮ። ውድ ተመልካቾቼ አሁን በቀጥታ የምናደርገው አንድ አፕሊኬሽን አለ። እሱን አፕሊኬሽን እንከፍትና ምን ማድረግ እንዳለብን እንዴት ማድረግ እንዳለብን አሳያችኋለሁ። በመጀመሪያ እንደዚህ ከከፈተልን በኋላ ፕላስ ምልክቷ ከላይ እንደምታዩት ምልክት ያደረኩባት እሷን እንጫናለን። ከዛ ከላይ ያለው ትሪገር የሚለው ፕላስ ምልክትን እንጫናለን። ፕላስ ምልክቱ ከተጫንን በኋላ ብዙ ዝርዝሮች ይመጣሉ እንደምታዩቸው። አሁን እዚህ ጋር ኮል ኦር ኤስኤምኤስ የሚለው ተጭነን ስልካችን ሲጠፋ በሚስኮል በኩል እንዲደርሰን ወይም ሚስኮል ሲደረግበት እንዲደርሰን እናድርግ ማለት ነው። ስለዚህ እሱን ስንጫነው ይሄው እንደምታዩት ሰሌክት ኮንታክት ይላል። ሴቭ ያደረግነው ኮንታክት ከሆነ ሴቭ ያደረግነው፣ ካልሆነ ሰሌክት ናምበር እንላለን። አዲስ ቁጥር ከሆነ ሴቭ ካደረግነው እዚህ ጋር ዝርዝሩ ይመጣልናል። ከተደረጉ ውጭ ከሆነ ሰሌክት ናምበር ብለን ቁጥሩ እንመጣለን። ይህ ቁጥር ስልካችን ሲጠፋ በዚህ በኩል ነው የሚደርሰን ማለት በዚህ ስልክ ነው የሚደርሰን ማለት ነው። ስለዚህ ውድ ተመልካቾቼ አሁን ሰሌክት ናምበር ልበለው የኔ ሴቭ አልተደረገም፣ እዚህ ጋር ቁጥር አስገባለሁ ማለት ነው። እናንተም ውድ ተመልካቾቼ ሴቭ ያደረጋችሁት ከሆነ ሴሌክት ኮንታክት ልታላችሁ፣ ሴቭ ካላደረጋችሁት ደግሞ ሴሌክት ናምበር ብላችሁ ይሄን ከጻፋችሁ ይሄን ማርክ የላኛው ማርክ ታደርጉታላችሁ ማለት ነው። ይሄ ኢናብልድ ሬጉላር ኤክስፕሬሽን የሚለው ማለት ነው። ስለዚህ ይሄ እንደዚህ ጻፍኩ ቁጥሬ፣ ከዛ ኦኬ እንለዋለን ማርክ አድርገን ማለት ነው። ቀጣይ ውድ ተመልካቾቼ አክሽን የሚለው ፕላስ ምልክት እንጫናለን። አክሽን ይሄው እንደዚህ አድርገን ማለት ነው። ከዛ እዚህ ጋር አሁን የምንመርጠው ወደ ላይ ስክሮል ስናደርገው ሎኬሽን የሚል አለ። ሎኬሽን ከፈለግን ጂፒኤስ እንመርጣለን፣ ከፈለግን ደግሞ ሼር ሎኬሽን የምትለዋን እንመርጣለን ማለት ነው። ሼር ሎኬሽን ካለን በሚስኮል በኩል ሚስኮል ሲደረግበት ነው የሚደርሰን። ስለዚህ ያለበት ሎኬሽን ይልክልናል ማለት ነው። ከዛ እንደዚህ እንደምታዩ ሼር ጂፒኤስ ምናምን እያለኝ ነው። ጂፒኤስ ውስጥ ስመርጥ ማለት ነው። ከፈለጋችሁ ጂፒኤስ ኦን ይሁን ማለት ነው። ኦን አደረኩ። እዚህ ጋር ጂፒኤስ ኦን ብቻ ማድረግ ሳይሆን ሼር ሎኬሽን ማለት አለብን። ለምን? ምክንያቱም ሚስኮል ሲደረግበት ስልካችን የጠፋ ስልካችን ማለት ነው። ይሄ ስልክ ከጠፋ ብለን ነው እየሰራን ያለ ነው እና ሚስኮል ሲደረግበት ቀጥታ ያለበት ሎኬሽን ወደ ፈለግነው ወደ መረጥነው ስልክ ይልክልናል ማለት ከዛ ፈለግነው ስልክ ወይም ወደ ፈለግነው ቁጥር ሲልክልን ያ ሎኬሽን ተጭነን ነው የት እንዳለ ስልካችን ማግኘት የምንችለው ማለት። ስለዚህ በሎኬሽን ምክንያት ስልካችን ማግኘት እንችላለን ማለት ነው። ይህ አፕሊኬሽን ውድ ተመልካቾቼ በጣም ብዙ እንትኖች አሉ። እያንዳንዱ እየገባችሁ ይህን አፕሊኬሽን ካወረዳችሁ ማየት ትችላላችሁ። እኔ ግን አሁን አስፈላጊ ሆኖ ያገኘሁት ይሄን ቪዲዮ ስለሆነ ማለት ስልካችን ከጠፋ በሚል ዙሪያ ስለሆነ ሌላ ነገር ብዙ እንትን አልልም። ውድ ተመልካቾቼ ከላይ ኢንተር ማክሮን የሚላል ስም እናስገባበታለን። ዲስክሪፕሽኑ ከታች እናስገባበታለን። የፈለጋችሁ አድርጋችሁ ማስገባት ትችላላችሁ። ይህን ስትጨርሱ ይቺ ባክ ምልክት እንጫናለን ማለት ነው። ከዛ ስንመለስ ምን ይላል? ሴፕ የሚል እናገኛለን። ይኸው እንደምታዩት እዚህ ጋር ሴፕ አለ ማለት ነው። ከዛ ጨረሱ። እንደዚህ ማስታወቂያ ይመጣል። ማስታወቂያ ከጨረስ በኋላ ኤግዚት እንለዋለን። ውድ ተመልካቾቼ ከዛ ከታች ይኸው እንደምታዩት ሁለተኛ ማክሮስ የሚል አለ። እሱን እንጫናለን። ስንጫነው ይኸው እንደምታዩት እንደዚህ ይመጣልናል። አሁን መጠንቀቅ ያለብን እነዚህ ሶስት ነገሮች ኦን ማድረግ አለብን። ይኸው እንደምታዩቸው ማለት ነው። እነዚህ ኦፍ ከሆኑም ምንም አይሰራልንም። አሁን ሁለት ታስክ ነው እዚህ ጋር ያለ ከታችና ከላይ። ከታቹ አሁን ያሳየዋችሁ ነው። ያ ከላይ ያለ ግን ትክክለኛ የምጠቀምበት ነው። ስለዚህ ውድ ተመልካቾቼ እነዚህ ሶስቱም ኦን ማድረግ አለባችሁ። ከዛ ኦን ካደረጋችሁ እያንዳንዱ ነገር ይደርሳችኋል ማለት ነው። ከእናንተ የሚጠበቀው ሎኬሽኑ ሼር ማድረግ ብቻ ነው። እንደምታዩት ከታች ያለ ሼር አድርጋችሁ በኤስኤምኤስ በኩል እንዲደርሳችሁ በመሰጅ እንዲደርሳችሁ ከዛ ኦኬ ትሉታላችሁ። ሴሌክት ናምበር ወይም ሴሌክት ኮንታክት እነዚህ ሁለቱም መረጣችሁ ቁጥር አስገባችሁ ከዛ ኦኬ ትሉታላችሁ። ጨረሳችሁ ማለት ነው። ይሄ አሁን እንትን ራንደም ማስገባ ቁጥር ነው። አሁን ፐርሚሽን ሪኩዌር ይላል። ኦኬ በሳፋሪኮም ነው ኢትዮ ቴሌኮም ይላል። የመረጣችሁት ትመርጣላችሁ። የፈለጋችሁት
ትመርጣላችሁ። ከዛ ኦኬ ማለት ነው። እንደዚህ ያቀያየራችሁ እንትን ማለት ትችላላችሁ። ከዚህ በቃ ጨረስን ማለት ነው። አሁን ትራክ ማድረግ እንችላለን። ውድ ተመልካቾቼ ለመጥፎ ባትጠቀሙበት ይመረጣል። ሌላው ግን ይሄ ለመሰለል ልትጠቀሙበት ትችላላችሁ። የቦይፍሬንዳችሁ ወይም የገርል ፍሬንዳችሁ ለዚህ ሼር አድርጋችሁ ሎኬሽን ሚስኮል በተደረገ ቁጥር የት እንዳለች ሚስኮል በተደረገላት ቁጥር ወይም ሚስኮል በተደረገለት ቁጥር የት እንደገባ የት እንደወጣ መቆጣጠር ትችላላችሁ። ውድ ተመልካቾች አሁን ወደ ተግባር እንሂድና እስኪ የኔ ትራክ ለማድረግ የተላከልኝ ኮድ ላሳያችሁ። ማለት መሰጁ እንዴት እንደመጣልኝ እዩ። ውድ ተመልካቾች እንደምታዩት በተደወለለት ስልኬ በተደወለለት ቁጥር ይህን ያክል መሰጅ እኔ ጋር መጥቷል ማለት ነው። እዚህ ውድ ተመልካቾቼ በየደቂቃ ቢደወልላችሁ ይኸው እያንዳንዱ መሰጅ በኤስኤምኤስ ይገባላችኋል። ስለዚህ እያንዳንዱ የገባላችሁ መሰጅ መጨረሻ የገባላችሁ መሰጅ ክሊክ እያደረጋችሁ መጨረሻ ሳይሆን ለምሳሌ አሁን ከገባልኝ ክሊክ አደርጋለሁ፣ የት እንዳለ ማየት እችላለሁ። ስፈልግ ሂጄ መያዝ እችላለሁ። ሰው መቆጣጠር ከፈለኩት ደግሞ የት እንዳለ ማወቅ እችላለሁ። ስለዚህ ውድ ተመልካቾችን ብታዩት በጣም ብዛት አለው። ወደ ታች ስክሮል አፕ ያደረኩት ነው። በጣም ብዛት አለው። ስለዚህ እናንተም እንደዚህ አድርጋችሁ እንትን ማለት ትችላላችሁ፣ ትራክ ማድረግ ትችላላችሁ። ስልካችሁም ከተሰረቀ በዚህ ማግኘት ትችላላችሁ። ስለዚህ ይሄ ምንድነው ጎርፍ ሳይመጣ የጎርፍ መንገድ ጥረግ አይነት ነገር ነው። ስለዚህ ስልካችሁ ሳይጠፋ ይህን ነገር ማወቅ አለባችሁ። ይህን ነገር ሴት አድርጋችሁ ማስቀመጥ አለባችሁ። አሁን ብዙ ሰዎች ምን ይላሉ? አይኤምኢ ቁጥሩ ከተገኘ ከታወቀ ምናምን ምናምን ብሎ ነገር የለም። አይኤምኢ ቁጥር ብታቀውም ባታቀውም በምንም መንገድ ልታገኘው አትችልም። ዋናው አማራጭ ይሄን ነው። እኔ እስካሁን እንትን እስካልኩት ማለት ነው እስካወቁት ድረስ ማለት ነው። ስለዚህ ወደ አፕሊኬሽኑ ስንሄድ እንትኑ አስቀምጥላችኋለሁ። በእርግጥ ግን ማክሮ ድሮይድ ነው የሚባለው። ማክሮ ድሮይድ እኔ ከቴሌግራም ነው ያገኘሁት እና ከቴሌግራም እንደዚህ ያደርጋችሁ ቴሌግራም ውስጥ ገብታችሁ ማይክሮ ድሮይድ ብላችሁ እንትን ብትሉ ልታገኙ ትችላላችሁ። ሆነ ደግሞ ዲስክሪፕሽን ቦክስ ላይ ተጭናችሁ ገብታችሁ ማግኘት ትችላላችሁ። ስለዚህ ከዛ ሊንኩን በመጫን አፕሊኬሽኑ ዳውንሎድ በማድረግ እንትን ማለት ትችላላችሁ፣ ማስተካከል ትችላላችሁ። ስለዚህ ውድ ተመልካቾች ይህ ሴት አድርጋችሁ ጠብቁ። ማለት የዘንድሮ ሸዋ የሚያስመካ አይደለምና ይህን አድርጉ ተመልካቾች። ይህ ቻነል ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ሳብስክራይብ ያደረጋችሁ ደግሞ ኮሜንት፣ ላይክ ምናምን ከተመቻችሁ ላይክ አድርጉ። ካልተመቻችሁም ያልተመቻችሁ ነገር ኮሜንት ላይ ጻፉልኝ። ውድ ተመልካቾች እስካሁን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሌላ በአሪፍ ቪዲዮ እስክንገናኝ እስከዛው ቸር እንሰንብት።